ዓለም አቀፋዊ ፖለቲካ በመንግስት አስተዳደርና ዲፕሎማሲ ውስጥ እጅግ በርካታ ተግባራትን ፈጽመዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ትምህርት ስርዓት የግዕዝ ቋንቋን ጠንቅቀው ያወቁ በዘመናቸው ሀገራችን ከቅኝ ግዛት አፋፍ ላይ በደረሰችበት ወቅት በቆራጥነት ተጋፍጠው ትውልድንና ሀገርን ለዘላለም ታድገዋል። ታላቁ የአውሮፓ መንግስት በተለይ የጣሊያን ጦር ለመጀመሪያ ጊዜ በጥቁር አፍሪካውያን ሰራዊት ድል ተመትቶ በተዋረደበት የአድዋ ጦርነት በተጫወቱት ታላቅ ገድል ስለፈጸሙት ጀብድ ብርሃን ዘኢትዮጵያ የሚል የሙገሳ ስም ተሰጥቷቸዋል። በዛሬው ዕለት የምንዘክራቸው፣ የምናወድሳቸው፣ የምናመሰግናቸው ነፃነትን ያጎናጸፉን እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ ያሽታይቱ ብጡል መቼም የማይረሱ ጣሊያን ድርሙሽ ገርፈው የመለሱ ደራሲያንና የኪነ ጥበብ ባለሙያዎች እንደሌሎቹ ነገስታትና መሳፍንት የጣይቱን ጀግንነት እያነሱ በጥበብ እያዋዙ ከሽኗቸዋል። ድምፃዊ ራሔል ዮሐንስ ከዓመታት በፊት በተስረቅራቂው ድምጿ አይበገሬነታቸውን አንስታለች። ተዋናይና ጸሐፊ ተውኔት ጌትነት ነው እቴጌ ጣይቱ የሚል ቲያትር አዘጋጅቶ ለመድረክ አብቅቷል። ደጃዝማች ግርማቸው ተክለሐዋርያት ተክለማርያም አድዋ በተሰኘው የቲያትር ጽሑፋቸው ጣይቱን አወድሰዋል። ፕሮፌሰር ኃይሌ ገሪማ አድዋ በተሰኘው ጥናታዊ ፊልማቸው የጣይቱን ጀግንነት ብርታትና ወኔ አሳይቷል። በታሪክ ጸሐፍት ዘንድም ጣይቱ ብጡል የአያሌዎች ጽሑፍ ማድመቂያ ናቸው። ብላቴንጌታ ኅሩይ ወልደስላሴ ነጋድራስ ገብረሕይወት ባይከዳኝ ዘመኑን ከማስታወስና ከመዘከር ባለፈ ስለ ጣይቱ ቁርጠኝነትና ሀገር ወዳድነታቸውን በብዕራቸው መስክረዋል። ጋዜጠኛና ደራሲ ጳውሎስ ስኞኞና ተክለ ጻዲቅ መኩሪያ ስለ ጣይቱ ጀግንነት ጽፈው ተውነው ስለሳቸው ጀግንነት አውርተው ጽፈው አልጠገቡም ነበር፣ ብቻ ድርሻቸውን ለመወጣት ያህል እንጂ። በወርሃ ነሐሴ በደብረ ታቦር ከተማ በ1832 የተወለዱት እቴጌ ጣይቱ ብጡል ገና ልጅ እያሉ ነበር አባታቸውን በጦርነት ሳቢያ በሞት የተለዩአቸው። ከዚያም ጣይቱ ወደ ጎጃም ዘልቀው በደብረ ማው ገዳም ገብተው በዘመኑ ይሰጥ የነበረውን ትምህርት በሚገባ መማራቸውን ይነገራል። ጽሕፈትን፣ ንባብን፣ ግዕዝንና የአማርኛ ቅኔን እንዲሁም ታሪክን በሚገባ የሚያውቁ ብልህና በሳል ሴት ናቸው። እቴጌ ጣይቱ ብጡል ብልህና የማስተዋል ጸጋ የተላበሱ ስለነበሩ ኢትዮጵያን ይመራሉ እየተባለ በጊዜው በዘመኑ ይነገር ነበር። ታዲያ ብላቴንጌታ ኅሩይ ወልደስላሴ በ1951 ዓ.ም በተጻፈው የሕይወት ታሪክ በተሰኘው መጽሐፋቸው ስለ ጣይቱ የተነገረውን ታሪክ ባጭሩ እንዲያስፍረውት ነበር። ጣይቱ በምትባል ሴት የኢትዮጵያ መንግስት ታላቅ ይሆናል እየተባለ ሲነገር ይኖር ነበር። ከአጼ ምኒልክ አስቀድሞ የነበሩ አንዳንድ ነገስታት ስሟ ጣይቱ የምትባል ሴት እየፈለጉ ማግባት ጀምሮ ነበር። ነገር ግን ጊዜው አልደረሰምና አልሆነላቸውም። ዘመኑ በደረሰ ጊዜ ግን አጼ ምኒልክ እቴጌ ጣይቱን አገቡ። ጣይቱም ብርቱና በሳል ሰው ነበሩ። እናም ባለቤታቸውን ያገዙም ነበር። እንደ ንግርቱም ቃል ኢትዮጵያ በእቴጌ ጣይቱ ዘመን ታላቅ ሆናለች። ብርታታቸውና ብልህነታቸውን የተረዱት አጼ ምኒልክ ሚያዝያ 25 ቀን 1875 ዓ.ም በአንኮበር መድኃኔዓለም ቤተክርስቲያን በቁርባን ጋብቻ ፈጸሙ። 5 ዓመታትን ቆይተው ጥቅምት 27 ቀን 1882 ዓ.ም ጣይቱ ብጡል እቴጌ ተብለው ተሰየሙ። እቴጌ ጣይቱ በኢትዮጵያውያን ብሎም በአፍሪካውያን ታሪክ ውስጥ ሕያው ካደረጋቸውና በየትኛውም ዘመን እንዲጠሩ ካደረጋቸው ነገሮች መካከል የጥቁር ሕዝቦች ፍዳ የነበረውን የቅኝ አገዛዝ ስልትን አሻፈረኝ ብለው ወጥተው ጦርነትን ገጥመው በድል ያጠናቀቁበት ታሪክ ነው። ይህ ታሪካቸው ከትውልድ ትውልድ እየተሻገረ ሲወሳና ሲዘከር የኖሩት የጣሊያን አርበኞች ኢትዮጵያን አሳስተው ውጫሌ ላይ የተደረገውን የሁለቱን አገሮች ውል ቅኝ ግዛት መያዣ ሊያደርጉበት አሲረው ነበር። እናም ይህንን ሴራ ከተረዱ በኋላ እቴጌ ጣይቱ በልበ ሙሉነት ከኢጣሊያ መንግስት ጋር ጦርነት ለመግጠም ያለ የሌለ ወኔያቸውን ሰብስበው የተነሱ ከኢጣሊያውያን ዲፕሎማት ጋር አንገት ለአንገት ተናነቁ። ከአንቶሎኒ ጋር ያደረጉትን ምልልስም በደራሲና ከያኒ ዓለምፀሐይ ወዳጁ ጣይቱ በተሰኘው ቲያትራቸው የእሳቸውን ገድልና ጀግንነት በሚያሳይ መልኩ እንዲህ ተውነው ነበር።
ኮንታንቶሎኒ ጦርነት ይሆናል አልክልኝ እና መንገዱን ጨርቅ ያርግልኝ አይቱ ብትል ባንተውን አስከቶ የምትሸበር እንዳይመስል አሁን ሴት ነኝ ውጊያ አልወድም ሰላምና ፍቅር በቀር ጠብና ጦር አልናፍቅም እኔ የከፋውን ሳቅናናው የደከመውን ሳቃናው የራበውን ሳጎርሰው የጀገነውን ሳሞግሰው ነው ማረጊ ሰላምና ፍቅር በቀር ጠብና ጦር አልናፍቅም ደግሞም ከጦራው ድማ ሞት እንጂ ህይወት አይታጨድም ከጦር ሜዳ ሬሳ እንጂ የእህል ዘር አይታፈስም ይህን ጠንቅቄ ያውቃለሁ በዚህም ጦርነትን እጠላለሁ ግና ሀገሬ ተዋርዳ ከማይ ጦርነትን እመርጣለሁ እና ሚት መንገዱን ጨርቅ ያርገልን አይቱ ብጡል ከመረጥከው የጦር ሜዳ ላይ ተዘጋጅቼ ልጠብቅህ በማምናት በመብርሃን ስም ይኸው ቃል ገባሁልህ 3000 እግረኛ ወታደር 16000 ፈረሰኛ ጦር እየመሩ ከአጤ ምኒልክና ከሌሎቹ የአድዋ ጀግኖች ጋር ሆነው ዘመቱ በጦርነቱ ወቅትም የጀግኖች ጀግና ሆነው በኢጣሊያን ሰራዊት ላይ ድል ተቀናጁ ቅኝ አገዛዝን ተዋግተውና ድል አድርገው ሀገርን በነጻነት በሚያቆዩበት ሂደት ውስጥም በዓለም የሴቶች ታሪክ ውስጥ ትልቅ ስፍራ ይሰጣቸዋል ይችን ሀገር ከቀኝ ገዢዎች መንጋጋ ፈልቅቆ በማውጣት በጦርነት ውስጥ ገናን ስምና ዝና ያላቸው እቴጌ ጣይቱ በተቃራኒው ደግሞ ፈጽሞ መንፈሳዊ ሴት ነበሩ በአድዋ ጦርነት ዝግጅትና በጦርነቱ ዘመቻ ወቅትም ማታ ማታ በጸሎት ከፈጣሪያቸው ዘንድ እየተማጸኑ ሀገራቸውን ነጻ ለማውጣት ፈጣሪንም አብሯቸው እንዲሰለፍ ይማጸኑ እንደነበር በርካታ ደራሲያን በመጽሐፋቸው አስፍረዋል ኢትዮጵያ ከሌለች ሁሉም ነገር የለም ብለው ታቦታትን ይዘው ዘመቱ ሴቷ እንደ ወንድ ፋኖ እያሉ ዘመቱ እቴጌ ጣይቱን ሃይማኖተኝነትና ሀገር ወዳድነት ለመግለጽ በአድዋ ጦርነት ወቅት ለኢጣሊያኖች አድረው የነበሩት ባሻ አዋሎም ለኢትዮጵያ ለምዬ ሀገራቸው ውለታ መዋል እንደሚፈልጉ ተናገሩ እናም የኢጣሊያን ጦር አሰላለፍ አስረዱ ወደ ኢጣሊያኖችም ዘንድ ሄጄ ስለ ኢትዮጵያ ጦር አሰላለፍ የተዛባ መረጃ እሰጣቸዋለሁ አሉ ታዲያ እቴጌ ጣይቱ ይህንን አባባል እንዴት ይመኑት ዋሽቶ ቢሆንስ እናም የባሻ አዋሎም ቃል እውነት መሆኑን ለማረጋገጥ እቴጌ ጣይቱ የሚከተለውን አደረጉ እቴጌ ጣይቱ ለባሻ አዋሎም ምግብ አቀረቡ እንዲህም አሏቸው እኔ አሁን የማቀርብልህ ምግብ በእግዚአብሔር ስም ጠርቼ ነው አንተም የእግዚአብሔርን ስም ጠርተህ ስጋው ደሙ እንደምትቀበል አድርገህ ቁጠረው ተናግረህ ማልና የቀረበልን ምግብ ብላ አሏቸው ባሻ አዋሎም ምለው ምግቡን በሉ በመሐላቸው መሰረት ለሀገራቸው ጦር መረጃ ሰጡ ያሽታይቱ ጦር መቼ ማይረሱ ጣሊያን ድርሙሽ ገርፈው የመለሱ ጣይቱ ብጡል መኳንንትና የጦር አዝማቾች ሰራዊታቸውን አስከትለው ስለ ሀገራቸው ነጻነትና ሉዓላዊነት እንዲያውቁ ማነሳሳት ብቻ ሳይሆን ግዙፍ ሰራዊት በመምራት ታላቅ ጀብድ ፈጸሙ ይህንን በተመለከተ ፕሮፌሰር ባህሩ ዘውዴ በመጻፋቸው በአድዋ ጦርነት እቴጌ ጣይቱ 5000 የማያንስ እግረኛ ጦርና 600 ፈረሰኛ ጦር አሰልፈውና በሺዎች የሚቆጠሩ ኢትዮጵያውያን ሴቶችን አስከትለው በጦር መሪነት ተካፍለዋል ይላሉ አስቡት እንግዲህ በአድዋ ጦርነት ላይ ስለ ጣይቱ እናንሳ እንጂ በርካታ ሴቶችም የኋላ ደጀን እንደነበሩ ልብ ይሏል ምንም እንኳን አንዳንድ የታሪክ ምሁራን ስለ ሴቶች ገድል መጻፍና በታሪክ ባያሰፍሩ አንዳንዶች ደግሞ እውነታውን ሳያመነቱ በድፍረት ገልጸዋል አጼ ምኒልክ የአድዋ ጀግና መሆናቸው በግልጽ ቢቀመጥም ለድሉ መሳካት ግን እቴጌ ጣይቱና ሌሎች ሴት ጀግኖቻችን ሰፊውን ድርሻ ይወስዳሉ ምንም እንኳን ሴቶች በአድዋ ድል ላይ የነበራቸው ተሳትፎ እጅግ የላቀ ቢሆንም እንዳለመታደል ሆነና የኢትዮጵያ ታሪክ ምሁራን ትኩረት ሰጥተው ጉልህ ድርሻቸውን ለይተው አልዘከሯቸውም ታዲያ የአድዋ ድልን ስናነሳ የሴቶቹ ተሳትፎስ ምን ይመስል ይሆን በባህር ዳር ዩኒቨርሲቲ የታሪክ ትምህርት ክፍል መምህርት ብርቱካን አትንኩት አንድ ወቅት እቴጌ ጣይቱን ግለ ታሪክ ስንሰራ ቃለ መጠይቅ አድርገናቸው ነበር እንዲህ አንስተውት ነበር በርግጥ ጀርባዋ ብዙ ሴቶች አሉ ምንድነው የታሪክ ምሁራን እንደሚያስረዱት ከ20 እስከ 30 የሚሆኑ ሴቶች በዚህ በጦርነቱ ተሳትፈዋል ነው የሚለው እነዚህ ሴቶችም የተለያየ የሥራ ድርሻ ነበራቸው ምንድነው የሥራ ድርሻቸው ግማሾቹ ምግብ ውሃ ያቀርባሉ ግማሾቹ ደግሞ እንደ ነርስ ያገለግሉ